ዘጎስት ሚሳኤል የእስራኤልን ዲፌንስ እንቅልፍ የነሳና በአንጻሩ ደግሞ ኢራንን ሀያልና የምትፈራ ሀገር ካደረጓት የጦር መሳሪያዎች መካከል አንዱ የሆነው ይሄ ከጀርባ የምታዩት ካይባር ሼካን የተባለው ወይም ዘጎስት ሚሳኤል አንዱ ነው። ይህ የኢራን ሶስተኛ ጄኔሬሽን ሶሊድ ፊውል ሚሳኤል ወነጨፋል ሳይሆን ቴሌፖርት ያደርጋል ማለት እንችላለን። ምክንያቱም በሰዓት 20000 ኪሎ ሜትር ወይንም በሰከንድ 5 ኪሎ ሜትር ወይንም 5000 ሜትር መጓዝ ይችላል። ይህ ማለት ከፒያሳ ቢተኮስ መገናኛ ለመድረስ 1 ሰከንድ ነው የሚፈጅበት ማለት ነው። ተተኮሰ በተባለበት ሰዓት መገናኛ ደርሷል። ከድምጽም 5 እጥፍ ስለሚበልጥ ሲመጣ አትሰሙትም፣ ኦሬዲ ተመታችኋል። ታዲያ ምን ችግር አለ? እስራኤል እኮ ሚሳኤል ኢንተርሰፕተሮች ልክ እንደ አይረን ዶም እና ዴቪድ ስሊንግ የመሳሰሉት አላቸው ልትሉ ትችላላችሁ። በመጀመሪያ የአይረን ዶም እንዴት እንደሚሰራ እንየው። ከዚህ ጋራ ከሆነ የተተኮሰው ኢላማው ደግሞ እዚህ ጋራ ከሆነ ሚሳኤሉ ከአትሞስፌሩ ይወጣና እነዚህ ትራዲሽናል ቦሊስቲክ ሚሳኤሎች ማለት ነው ከአትሞስፌሩ ይወጣና ከዛ ተመልሶ እንደዚህ ነው የሚመጣውና ሚሳኤል ኢንተርሴፕተሩ ደግሞ ከዚህ ነው መጥቶ እዚህ ጋር የሚገናኙት ማለት ነው። ይህ ካይባር ሼካን የተባለው ሚሳኤል ግን አየር ላይ ዳይሬክሽን መቀየር ይችላል። ፒኖቹን በመጠቀም እንደዚህ ዚግዛግ እየሰራ መጓዝ ይችላል። ስለዚህ ኢንተርሴፕት ለማድረግ የማይታሰብ ነው ማለት ነው። ይህን የአሜሪካኑ ፓትሪዮት ዲፌንስ ሲስተም ብሎክ ላይ አድርገው አይችልም። የዚህ ሚሳኤል ክብደቱ 4500 ኪሎ ግራም ሲሆን ርዝመቱ ደግሞ 4 ሜትር ነው። ከሌሎቹ ሚሳኤሎች አነስተኛ የሚባለው ሲሆን የትም ቦታ መደበቅ ይችላሉ፣ ከእስራኤል አይን መደበቅ ይችላሉ። ኢራን ይህን ሚሳኤል ስትተኩስ ጥቃት ለመፈጸም ብቻ ሳይሆን ሜሴጅም እያስተላለፈች ነው። ሜሴጁም እኛ ለ50 ዓመት ሳንክሽን ውስጥ ሆነን ወይም ማዕቀብ ተጥሎብን የእስራኤል ዲፌንስ ሲስተም ብሎክ ማድረግ የማይችለውን አይነት ሚሳኤል መስራት ችለናል። ወይራስ ደግሞ እስራኤሎች ከተለያዩ ታላላቅ ዓለም ሀገራት በየጊዜው አዳዲስ ዌፐኖችና የተለያዩ እርዳታዎችን እየተደረገላቸው የኛን ሚሳኤል ግን ብሎክ ማድረግ አልቻሉም የሚል አይነት ነገር ነው። በሚቀጥለው ቪዲዮ ደግሞ ስለ ቦሊስቲክ ሚሳኤል እና ክሩዝ ሚሳኤል ልዩነታቸው እናም ለሃይፐርሶኒክ እና ሱፐርሶኒክ ልዩነታቸው አቀርብላችኋለሁ። ፎሎ እና ኮፒ ሊንክ ማድረጋችሁ እንዳትረሱ።